ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እዚህ ጋር የመጣሁትኝ ሁለት ሰው ዲኤም አድርጎልኝ ስለ ሮፍናን ዘፈን ስለጠየቁኝ ነው። የዚህን ሀገር ዘፋኞች ታቀርቢያለሽ ትናገሪያለሽ ስለነሱና ስለኛ ሀገር ዘፋኝ ስለዚህ ሰው ምን ትያለሽ ያሉኝን ስለሱ ላወራ ነው የመጣሁትኝ። አይ ነው ብዙዎቻችሁ እንደምታውቁት አልበሙ 369 ይላልና አንዳንድ ደግሞ ዘፈኑ ላይ ያሉት ሊሪክሶች ላይ ከዘፈኖቹ ግጥሞቹ ትንሽ ወጣ ይላሉና ስለሱ ምንድነው የምትዩ ስላሉኝ ስለሱ ላወራ ነው የመጣሁትኝ። እስከ መጨረሻው ድረስ አብራችሁ ተከታተሉ። መጀመሪያ ወደ ዘፈኑ ከመሄዴ በፊት 369 የሚለው ቁጥር ከየት መጣ የሚለውን እንጀምር ማለት ነው። 369 የመጣው ቁጥር ከኒኮላስ ቴስላ ነው። ኒኮላስ ቴስላ ማን ነው? ሂዝ አን ኢንቨንተር ነው፣ ኤሌክትሪካል ኢንጂነር ነው፣ ፊዚሲስት ነው። አንድ ነገር ማወቅ ያለባችሁ ይህ ሰውዬ እግዚአብሔርን አያምንም። ግን ምንድነው የሚያምነው? ምን አለ? በቁጥሮች በጣም ያምናል። አሮን እንዴት ብዬ ኤክስፕሌን እንደማደርገው አላውቅም። ምናል ቁጥሮች ፓተርን አላቸው ብሎ ያስባል። ስለዚህ ይሄን 369 የሚለው ጋር እንዴት መጣ? እዚህ ጋር እንደምታዩት ማለት ነው ተመሳሳይ ቁጥር ያላቸውን ቁጥሮች ስትደምሯቸው ይሰጧቸዋል አይደል? አሁን ለምሳሌ እዚህ ጋር እንደምታዩት ላይክ ነው 1 + 1 2 ይመጣል፣ 2 + 2 1 + 1 2 ይመጣል። 2 + 2 ደግሞ ስትደምሩት 4 ይሰጣቸዋል። 4 + 4 ስትደምሩ 8 እያለ ይሄዳል አይደለ? በዚህ ፓተርን ዝም ብላችሁ ስትሄዱ እስከ 64 ድረስ ሄዳችሁ ትመጡ ከ1 እስከ 10 ያሉትን ቁጥሮች ታገኙታላችሁ። ግን the only ቁጥር የማታገኙት ማንን ነው? 3 6 እና 9ን አታገኙትም። ገብታችኋል የምለው 3 6 እና 9 ቁጥር የለም። ስለዚህ በዚህ ፓተርን ውስጥ እሱ በሚለው ማለት ነው በዚህ ፓተርን ውስጥ ስትደምሩ 2 1 2 አለ 4 አለ 6 አለ ማን ነው 5 አለ ግን 3 6 8ን አታገኟቸው። ስለዚህ ምን አለ ማለት ነው ይሰውዬ እነዚህ ቁጥሮች in higher dimension ላይ ያሉ ናቸው። that means ይሄን ፊዚካሊ ያለውን world አሁን የምንኖርበትን ዓለም የሚቆጣጠሩ እነዚህ ቁጥሮች ናቸው። ተመልከቱ አመጣጡ ማለት ነው። ምን ማለት ነው? በማናቀው ዓለም አለ የማናቀው ዓለም በ3 በ6 በ9 የሚመራ ይሄንን ዓለም አሁን እኛ የምንኖርበትን ዓለም ምክንያቱም እኛ የምንኖርበት ዓለም እነዚህ ቁጥሮች ኤግዚስት ያደርጋሉ 2 4 ምናምንም እያለ አሁን ቅድስ እነሱ ቁጥሮች ኤግዚስት ያደርጋሉ። እነዚህ 3 6 9 ግን ከዚህ ፓተርን ውስጥ ስለሌሉ ይሄ ቁጥር somewhere የሆነ higher dimension አለ። እነዚህ ቁጥሮች እኛ ጋር አይደለም እዚህ ፊዚካል ያለው ወርልድ ውስጥ አይደለም የሆነ higher dimension አለ። ይሄንን ወርልድ ይሄንን አሁን ያለንበትን እኛን ፊዚካሉን እንትን የሚቆጣጠር አለ ብሎ ያምናል። ስለዚህ ምን አለ ማለት ነው ይሄ የራሱ ወርድ ነው። ምን አለ? if you know like 369 you can unlock the universe key. 369ን ቁጥር ካወቃችሁ ዓለምን በቃ ታውቁታላችሁ። ሪያሊቲው ምን እንደሆነ ምንድነው ሁሉ ነገር ኤግዚስት የሚያደርገው ይሄንን ነገር ፊገር አውት ታደርጋላችሁ የሚል እምነት አለ። ላይክ እንዳልኳችሁ ማለት ነው ሳይንቲፊክ የሆነው ፓርቱ የራሱ ፓርት ነው። ስለሱ አናወራ ጀስት አሁን ስፒሪቹዋሊ ያለውን ፓርት ነው የምነግራችሁ። ይሄ ሰውዬ ምን ብሎ ደመደመ? እነዚህ 3 ቁጥሮች 3 6 9 የሚባሉ ቁጥሮች በዚህ በምድራዊው ፓተርን ላይ ስትደምሩት ስለማይመጣ 2 2 ደምሩ 2 4 እያለ ስለሚሄድ እነዚህን ቁጥሮች ስለማታገኟቸው እነዚህ ቁጥሮች ያሉት በማናቀው ኃይል የሆነ ፎርስ ውስጥ ነው እና they are a key ብሎ ነው የሚያስበው። እነዚህ 3 6 9 ፓወርፉል ቁጥሮች ናቸው ብሎ ነው የሚያስበው። በጣም ፓወርፉል ቁጥሮች ናቸው ብሎ ማለት ነው። አሁን እዚህ ጋር ማሰብ ያለባችሁ ምንድነው? እግዚአብሔር ወጥቷል የለም? እግዚአብሔር ምንድነው? አሁን ዩኒቨርስን አክሰስ ለማድረግ ያለውን ነገር በደንብ ፊገር አውት ለማድረግ እነዚህ ቁጥሮች ነው ፓወር አላቸው። ቁጥርን ፓወር አለው ብሎ ማመን ማለት ነው። 3 6 9 ይሄ የራሱ እንደ ሞቶ የሚጠቀሙት ወርድ ነው። ላይክ if 3 6 9ን ቁጥር ካወቃችሁ you can unlock the universe like you know the key ማለት ነው። በቃ የዚህ ዓለም ኤግዚስት ማድረጋችንን የምናውቅበት ኪ እነዚህን ቁጥሮች አንደርስታንድ ስናደርግ ነው ብሎ ነው እንግዲህ የሚያስበው። ዛሬ ብዙ ጊዜ አሁን ብዙ አይነት አረን ነው ግቡና ዩቲዩብ ላይ ብታዩ ኢንተርኔት ላይ ብታዩ ሰዎች 3 6 9ን ቁጥር ይዘው ሜዲቴት ያደርጋሉ። እንደውም አንዱ ከኒው ኤጅ ውስጥ ሜዲቴት የሚያደርጉት 3 ቁጥርን ነው 6 ቁጥርን 9 ቁጥር ለምን ከሎ ኦፍ አትራክሽን ጋር ያገናኙታል። ምክንያቱም የሆነ ነገር አትራክት የምታደርጉት እነዚህን ቁጥሮች ቁጭ ብላችሁ ሜዲቴት ስታደርጉ ነው። አሁን ለምሳሌ ሶሪ ይሄ ሰውዬ ማለት ነው ምንድነው አንዱ ከሚያደርገው ነገር ሲኖር
የሆነ ቢልዲንግ ሊገባ ሲል መጀመሪያ 3 እዛ ቢልዲንጉ ኤሪያ ላይ 3 ጊዜ ይመላለሳል። ከዛ መጨረሻ ላይ ነው የሚገባው ማለት ነው። የሆነ ቦታ ሲሄድ ሆቴል ሲቀመጥ እንግዲህ ይላል የሱ ታሪክ ነው ይወሉ ሆቴል ሲቀመጥ በ3 መካፈል የሚችል ቁጥር ካልሆነ አይገባም፣ አይከራይም ሆቴሉ። ተመልከቱ የሆነ የራሱ የሆነ አይ ዶንት ኖ ኦሲዲ አይደለም ይሄ ወይም ደግሞ የሆነ ሱፐርስቲሽንም አይደለም የሆነ ብቻ ራሱ የመጣበት ነገር ነው። ይሄ ሁሉ ከእግዚአብሔር ቃል ውጭ ነው። ባይዘወይ ቁጥር ላይ ዲፔንድ ማድረግ ቁጥር ኪ ነው ብሎ መጽሐፍ ቅዱስ ቁጥርን የሚጠቀመው አዘ ሲምቦል ነው እንጂ ቁጥር ፓወር ያለው አይልም። አሁን ምን ያደርጋሉ መሰላችሁ? አንዳንዶች በሱ እንትን ማለት ነው ጠዋት ላይ አንድ ሰው let's say like $10,000 ፈለገ እንበል። ጠዋት ይነሳና 3 ጊዜ 10,000 ብር ፈልጋለሁ ብሎ 3 ይላል 3 ማለት ነው። ከዛ ምሳ ሰዓት ላይ ደግሞ 6 ማታ ላይ ደግሞ 9 ጊዜ። ከዛ በኋላ ምን ይሆናል? ዩኒቨርስ ያን ነገር ሰምቶኛል ያን ነገር ዴሊቨር ያደርግልኛል ብለው እንደዚህ አይነት ፕራክቲስ አለ የሚያደርጉት ማለት ነው። ሌላው ደግሞ ራሱ 369 ሜዲቴሽን ሄርትስ የሚባል ነገር አለ። እሱን ሙዚቃ እየሰሙ ላይክ ሜዲቴት ያደርጋሉ። ሜዲቴት የሚያደርጉት የት ነው አሁን ጥያቄው? ሜዲቴት ሲደረግ የት ነው የሚደረገው? ኦብቪየስሊ እግዚአብሔር ጋር አይደለም ሜዲቴሽኑ ያለው። ከዛ እነዛ 369ን እንትን የሚያደርጉ ከዛ ጋር ኮንትሮል ለማንተን አክሰስ ለማድረግ ነው ለመግባት። 3 እና 69ን ቁጥር ካወቃችሁ የዩኒቨርስን ኪ ይዛችሁታል አይነት ነገር ነው። እንግዲህ አጀማመሩ ይሄ ነው። 369 ይሄ ነው። ሄዶ ስፒሪቹዋል የሆነ ነገር ላይ ይመጣል ማለት ነው። ለምን ተጠቀመው ሮፍናን ይሄንን 369? I don't know. I have no idea ለምን እንደተጠቀመው። to me እኔን ብትጠይቁኝ it doesn't make sense። ምክንያቱም ብዙ ጊዜ ወርልድስ አትራክት ለማድረግ ብዙ ነገር ለማድረግ ሜዲቴሽን አድርገው እንደዚህ አይነት ነገር ይደረጋሉ። ላይክ አይ ኖ ላይክ ምንድነው ሪያሊቲውን I figure it out አይነት ነገር ላይክ አውቀዋለሁ፣ ነቅቻለሁ፣ አውቃለሁ፣ በቃ ገብቶኛል አይነት ነገር ብዙዎች ይሄን ነገር ይጠቀሙታል። በጣም የሚገርመኝ ማለት ነው ይሄኛው መርከብ የሚባለው ዘፈኑ ላይ I don't know ብዙዎቻችሁ ግጥሙን አይታችሁት ከሆነ አላውቅም። ለኔ ግን በጣም ኦፍ ነው። ምክንያቱም አይኖ የዚህ ሀገር ዘፋኞች ስለ 3ኛ አይን እንደሚዘፍኑ አውቃለሁ። አይኖ የዚህ ሀገር ዘፋኞች ሜዲቴሽንን በጣም ፕሮሞት እንደሚያደርጉ ስለ ሜዲቴሽን እንደሚያወሩ አውቃለሁ። 369ን እነ ኪውቢድ ሻፈል ሁሉ እንደዘፈኑት አውቃለሁ። ይሄንን እዚህ ሀገር ያሉ ታዋቂ ዘፋኞች ብዙዎቹ እና ምን ሆነብኝ ለኔ የሱን ሊሪክስ የሱን ግጥም ሳየው ከዚህ ሀገር ከምናየው አይነት ዘፈን ከምንሰማው ሰመን የነሱ ግጥም ጋር በጣም ተመሳሰለብኝ። to be honest 369 ለኢትዮጵያ ህዝብ ላይ ይሄ እንደዚህ አይነት ግጥም ያስፈልጋል ብዬ አላስብ። ተመልከቱ እዚህ ጋር የሚለው ወደ ውስጥ ላየ ለገባው መርከቡም ሰፊ ነው ከውሃው እቀዝፋለሁ አይኖቼን አለፊያቸዋለሁ ነቅቻለሁ በ3ኛው መመልከት ችያለሁ። ማለት በጣም ይመሳሰላል ከዚህ ሀገር ከምናየው ዘፋኞች ሊሪክሱ ላይ ስታዩት ይሄ ተመሳሳይ በጣም አለው ማለት ነው። ስለ 3ኛ አይን መክፈት ስለ ሜዲቴሽን በጣም ይዘፈናል እዚህ ሀገር ማለት ነው። ብዙ ጊዜ ሃሊውድ የሚዘፍነው ዘፈን ነው የሚዘፍኑት ዘፋኝ ነው። እና በ3ኛው መመልከት ችያለሁ ነቅቻለሁ እያለ ነው። ማዕበል ወጀብ ምንድነው? ሰው ነኝ የውቅያኖሱ በላይ መርከብ ነኝ ማዕበል ወጀብና ፈተናው ያልጣለኝ እንግዲህ ጨለማው የታል በመንቃት ብርሃን ተሞልቷል እንኳን ሊያሰምጠኝ ከውሃው በላይ ሰፊ ነኝ። ሜዲቴሽን አርምሞ ሜዲቴሽን ride through the rough sea we flow meditation open the sea to your soul አሜን። ከሞን ጋይስ ራሳችሁ እንግዲህ መርምሩት ይሄንን ማለት ነው። ለኔ ይሄ በጣም ማለት አሁን ኢትዮጵያ ድሮ ዘፈን ሲዘፈን ብዙ ጊዜ ኢትዮጵያ ዘፈን ክሊር ነው አይደል? ወይ ስለ ሀገር ነው ወይ ስለ ሰው ወይ ስለ ፍቅር የሆነ ይዘፈናል ዘፈን አይደል? ምንም አይነት ሰብሊሚናል ሜሴጅ የለውም። ይሄ ለኔ ሰብሊሚናል ሜሴጅ አለው ብዬ ነው ማስበው። የተደበቀ ሜሴጅ አለው ብዬ ነው ማስበው። ምክንያቱም እዚህ ጋር ይሄው እየነገራችሁ ነው። በ3ኛው መመልከት ችያለሁ። 3ኛ አይን መክፈት ስለ ቻክራ ላይ ያወራ ነው ትዝ ካላችሁ
ያንን ቪዲዮ ያያችሁ ካላችሁ ስድስተኛው ስቴፕ ነው። ስድስተኛው ስቴፕ ላይ ሲደርሱ they open their chakra ማለት ነው። ስድስተኛው third eye ይሉታል፣ ሶስተኛ አይን መክፈት። ከዛ ብዙ ነገር ማየት ምናምን ትጀምራላችሁ፣ ትነቃላችሁ ማለት ነው። እንግዲህ እሱን ነው እዚህ ጋር ለእኔ እንደዛ ነው የሚመስለኝ to be honest። ከዛ ደግሞ እዚህ ጋር ምን አለ ሜዲቴሽንን በጣም ኤምፋሳይዝ ያደርጋል። ሜዲቴሽን ride through the rough sea we flow meditation open the sea to your soul። ከዛ ደግሞ ምን ይላል? የመኖርን ሚስጥር እውነት ታወቀ ልብህ ላይ ሁሉም ድምጽ አለ። እሱን ተከትለ በሶስተኛው በሙሉ አይነት አያለ። ይጀምራል አልበሙ 369 ነው። ከዛ ደግሞ ስለ ሶስተኛ አይን መክፈት ይዘፍናል። ስለ ሜዲቴሽን ኤምፋሳይዝ ያደርጋል። እኔ I don't know ልብህ ላይ ሁሉ ድምጽ አለ። እሱን ተከትለ በሶስተኛው በሙሉ አይነት አያለ። ቀን ይሄዳል፣ ቀን ይመጣል፣ ሐሳብህ ይሮጣል። መሄዱን እንኳን ሳታውቀው እድሜህ ይቀድምሃል። መጽሐፍ እንደሚለው ለሁሉም ጊዜ አለው። አልዘገየህም ለመንቃት አሁን ከጀመርከው። ኦኬ የልቤ ድምጽ ይነግረኛል፣ ህልምን ተከተል ይለኛል። በዓለም ጨለማ ሐሳብ ቢበዛም ብርሃን ይታየኛል። እኔ መርከቡ ውቅያኖስ ላይ ከታች ውሃ ነው፣ ከላይ ሰማይ በብርሃን እጓዛለሁ። አፈሬን እስከማይ እቀዝፋለሁ። አይኖቼን አልፌያቸዋለሁ፣ ነቅቻለሁ። ኦ ጋሽ አይኖቼን አልፌያቸዋለሁ፣ ነቅቻለሁ። በሶስተኛው መመልከት ችያለሁ። እኔ ለኔ ዘፈን ቱ ቢ ኦነስት ኢትዮጵያ ውስጥ ማለት የኢትዮጵያ ውስጥ መዘፈን ያለበት ዘፈን ነው ብዬ አላስብም። ሰው ምንድነው ብሎ መጠየቅ አለበት። እንደዚህ አይነት ግጥም አብረን ተስማምተን ምን ዘፍነውን ዘፈን እንወቅ። ስፔሻሊ this young generation ማለት ነው። ጀስት አንድ ሰው ተነስቶ ስለዚህ ዘፈነና በጣም ተወዳጅ ሆነ በጣም አለና ስፒሪቹዋሊ ራይት ነው ማለት አይደለም። ያ ሰው we need to be careful like የምንሰማውን የምናየውን ነገር ማለት ነው። ራፐሮች ስለ ተርድ አይ ስለ ብዙ ነገር ይዘፍናሉ፣ ስለ ብዙ ነገር እና ሜዲቴሽንን በጣም ኤምፋሳይዝ እያደረጉ ስለዚህ ለእኔ ይሄ ለይቻል አያውም ተመሳሳይ ነው። በጣም መመርመር ጥሩ ነው። ብዙ ያንግ ጀነሬሽን ሉክድ አፕ ቱ ሂም አይ ነው በጣም እንደሚያዩት አውቃለሁ። ግን it is what it is I mean ጥሩ ይዘፍናል፣ ጥሩ ታለንት እግዚአብሔር ሰጥቶታል። ምክንያቱም ታለንትን የሚሰጥ እግዚአብሔር ነው። ግን ያው ታለንታችንን እንዴት ተጠቀምነው ነው። ስለዚህ ጋይስ ይሄ አሁን 369 ለሚለው ማጠቃለያው ምንድነው? ለኔ ከእግዚአብሔር ቃል ውጪ ነው። ኒኮላስ ተስላም ያለው 369 ከእግዚአብሔር ጋር ኮምፕሊትሊ አጌንስት ነው። እግዚአብሔር ቃል ላይ ከመተማመን ይልቅ ነምበሮች ላይ ዲፔንድ ማድረግ፣ ከዛ በኋላ በሜዲቴሽን እና ባለው ነገር አድርጎ እግዚአብሔር በዛ ያ ዩኒቨርስ መልስ ይሰጠኛል ብሎ መጠየቅ። እዚህ ጋር ምን ወጣ ማለት ነው? ጸሎት ወጣ። ጸሎት የለም። እግዚአብሔር ለምኑ ይሰጣቸዋል ነው የምንፈልገውን ነገር አኮርዲንግ ቱ ሂዝ ዊል ነው የምንጠይቀው። የእግዚአብሔር ፈቃድ ከሆነ እግዚአብሔር ያደርግልናል እንጂ ቁጥር ላይ ሄደን ቁጥርን የሆነ ሜዲቴት እያደረግን ማኒፌስት እያደረግን ቁጥርን ሄደን ያ ቁጥር ከዛ የሆነ ዩኒቨርስ ይመልስልናል ብለን አንጠብቅም። ኮምፕሊትሊ አጌንስት ጋድ ነው ይሄ ነገር። ሲጀመር የ369 የሚባለው ሐሳብ ሲጀመር አጌንስት ጋድ ነው። ያ ቁጥር ነው ይሄን ዓለም ኮንትሮል የሚያደርገው ብለው ካሰቡ at the end of the day የዚህ ዓለም ገዢ ሰይጣን ነው። የሰማይና የምድር ገዢ ደግሞ አለ፣ የሰማይ አምላክ እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ እኔ በዚህ ብዙም አልስማማም። ሚን ሆነስሊ የምትሰሙትን ማወቅ ጥሩ ነው። እንመርምር ማለት ነው። መመርመር ጥሩ ነው። ዝም ብለን ሰው ታዋቂ ስለሆነ ትክክል ነው አንድ ሚዲያ ላይ ስለወጣ እንዲህ ነው ማለት አይደለም። ጀስት ምንድነው የሚዘፍነው፣ ምን አይነት ሜሴጅ ነው በግጥሙ ውስጥ ያለውን ብሎ ኢን ዲቴል መመርመር ያስፈልገናል ማለት ነው። ስለዚህ ጋይስ ይሄ ነው የኔ ሐሳብ። የምትሉትን ደግሞ ኮሜንት ላይ ጻፉልኝ። አይ ነው ብዙዎቻችሁ በዚህ ላትስማሙ ትችላላችሁ። ብዙ ጊዜ የሱ ተከታዮች ሆናችሁ ያው በጣም የምትወዱት ግን it's really doesn't matter because እውነታው ይሄ ነው። ለምን 369 ያለው ይሄው ለዚህ ነው። ለምን እንደዚህ ብሎ ዘፈነ? እኔማ የሚታወቅ ነገር ነው ይሄ። በዚህ ሀገር ያለ ሰው በእርግጠኝነት ያውቀዋል። የሚታወቅ ነው። ኢትዮጵያ አዶን ነው ምን ያህል እንትን እንደሆነ አላውቅም። ግን እንደዚህ አይነት ዘፈን ፕሪቲ ኮመን ነው እዚህ ማለት ነው። እና እንግዲህ ኮሜንት ላይ አሳውቁኝ ማለት ነው። አም ሶሪ የሱ ደጋፊ ለሆናችሁ I mean he's a good guy ግን ይሄው ነው።
ክብር ለኢየሱስ ይሁን። ስለዚህ ሁሉ ነገሮች የተቀያየሩ ባለበት በዚህ ሰዓት ላይ ብዙ ነገር ዘፈን መሆኑን ትቶ ሌላ ሜሴጅ እያመጣ ብዙ ታዩት ዙሪያችን በሙሉ የሚያሳየው ነገር ከበድ ያለ ነገር ነው። በፊት ግልጽ ሆኖ የማይታይ ነገር አሁን እንደ ግልጽ ሆኗል። በፊት ነውር የሆነ ነገር አሁን ነውር አይደለም። በጣም ብዙ ነገር እንትን ሆኗል። ስለዚህ ይሄ አንዱ የኢየሱስ ክርስቶስ መምጫ ምልክት ነው። ቢያንስ ብዙ ነገራችንን ስናየው ማለት ነው ዓለማችን እየተቀየረች ነው። ስለዚህ ዋናው ማምለጫችን ኢየሱስ ነው። ወደ ጌታ ወደ ኢየሱስ ክርስቶስ በጊዜ እንቅረብ። ኢየሱስ ክርስቶስ እውነትም ሕይወትም መንገዳችን ነው። ዮሐንስ ወንጌል 14:6 የሚለው ይሄንን ነው። ስለዚህ ቴንክ ዩ ጋይስ ስላዳመጣችሁኝ። ኮሜንታችሁን ከታች ያለው የምትሉትን ስለዚህ ጉዳይ ቴንክ ዩ ጋይስ ባይ። ያድናል ኢየሱስ ያድናል፣ ያድናል ጌታዬ ያድናል፣ ያድናል ብቻውን ያድናል፣ ያድናል በሕይወት ያኖራል። ያድናል ኢየሱስ ያድናል፣ ያድናል ጌታዬ ያድናል፣ ያድናል ብቻውን ያድናል፣ ያድናል በሕይወት ያኖራል። ያድናል ምን አስቆረቆረኝ፣ ያድናል መቶ የልፋት በር፣ ያድናል መግቢያው ኢየሱስ ነው፣ ያድናል ወደ ሰላም ሀገር።